ጠዋት ስራ ከመሄዳችሁ ስራ ከመግባታችሁ በፊት ማለት ነው። ከቤታችሁ ገና ከመውጣታችሁ በፊት ማለት ነው። ስፔሻሊ ባልና ሚስት ማለት ነው። አንቺም ስራ ይኖርሽ አይኖርሽ ማለት ነው። ጠዋት ተነስተሽ ቤተክርስቲያንሽን ተሳልመሽ ጸሎትሽን አድርሰሽ ከመጣሽ በኋላ ማለት ነው። ባለቤትሽ ጠዋት ስራ የሚሄድ ከሆነ ያለሽን ቤትሽ ያፈራውን ቁርስ አዘጋጅተሽ ቡና የሚጠጣ ከሆነ ለምን አወል የመጀመሪያውን ብቻ አይሆንም። እሱን አተተሽ ግንባሩን ሳም አድርገሽ ከፈለግሽ ከንፈሩንም ባለቤትሽ ነው የፈለግሽውን ቦታ ሳም አድርገሽ ማለት ነው። የተባረከ ቀን ያርግልሽ ልቀቂው። አንቺም ስራ የምትሄጂ ከሆነ ተሳስማችሁ ለሱ መልካም ቀን ለአንቺ መልካም ቀን ተባብላችሁ ቀናችሁ ሁሉ ሰላም ነው የሚሆነው። እውነቴን ነው። እድሜያችሁም እኮ ይረዝማል። እድሜያችሁም ያረዝማል። ዝም ብላችሁ ተጨቃጭቃችሁ እንዳደራችሁ ተጨቃጭቃችሁ ከቤት ቁርስም ሳትበሉ ፈጣሪያችሁን ሳታመሰግኑ አትውጡ። በየሃይማኖታችሁ ፈጣሪያችሁን አመስግናችሁ እንኳን በሰላም አሳደርከን ብላችሁ ማለት ነው። ቤታችሁን ቤት ያፈራውን ማለት ነው። ጾም ከሆነ ጾም ነው። ጾም ካልሆነ የሚበላ ፍስክ ከሆነ ደግሞ ማለት ነው። ቤት ያፈራውን ቁርስ በልታችሁ ቡናችሁን ጠጥታችሁ የኔ ውድ መልካም ቀን ተባብላችሁ ወደ ስራችሁ ሄዱ። እግዚአብሔርን እድሜያችሁ ራሱ ይረዝማል። ቀናችሁ ስራ ቦታችሁ ሁሉ ሳክሰስፉል ነው የምትሆኑት። ቀናችሁ ሁሉ የተባረከ ነው የሚሆኑት። እውነቴን ነው። በቃ እስኪ ሀበሻ በቃ እስኪ ተማሩ እስኪ ትንሽ አንዳንድ ወንድ አለ ደግሞ አሉ ሲገባን በጥፊ ሲወጣን በጥፊ የሚማታል። በቃ ዝም ብሎ ማለት ነው። በቃ ምንም ሳታደርገው ምንም ሳትበድለው ማለት ነው። እኔ እንጃ ምንድነው ግን ቅናት አይሉት ብስጭት አይሉት። ግን ከእንደዚህ አይነት ወንድ ጋር የምትኖሩ ሴቶች ማለት ነው እግዚአብሔርን ጽናቱን ይስጣችሁ ማለት ነው። የሚማታ የሚደባደብ ባል ጽናቱን ይስጣችሁ። ግን ደግሞ እናንተ ችግር አለባችሁ ሴቶች ደግሞ በቃ ተጣብቃችሁ ነው የምትቀሩት። አትፈቱም እኮ የሆነ እኔ እንጃ ብቻ ስትመቱ ፍቅር ይዛችኋል መሰለኝ ሴቶች። እንዴት ነው ነገሩ? እየመታት እየደበደባት በቃ የፈለገው ነገር እያደረጋት ዝም ምን በወጣሽ እናቴ። ፍቺ ባይዘወይ እኔ አላበረታታም። ግን የሚማታ የሚደባደብ የሚጨቃጨቅ ምንም የማይለወጥ የሚያደርግ ባል ከሆነ ግን ፍቺ አስተማማኝ ነው። እንደዚህ አትሆኑ ወንዶች። እንዴ ሴቶች ደግሞ እንደዚህ ሲገጥማቸው ደግሞ ፎቶ በቃ ዝም ብላችሁ ተጣብቃችሁ አትቆሩ። ምን አይነት ጉድ ነው?